ለኢትዮ ቴሌኮም ጥያቄ አለን። አንሊሚትድ ብላችሁ ሸጣችሁልን ለምን ፍጥነቱን በድብቅ ትገድቡታላችሁ? ለምንድነው በጥቅል ወይም ሊሚትድና በአንሊሚትድ መካከል የሰማይና የምድር ያህል የፍጥነት ልዩነት የሚኖረው? ይህ አሰራራችሁ ለደንበኛ ካላችሁ ንቀት ነው ወይስ ተፎካካሪ ስለሌላችሁ? አንሊሚትድ ገዝተን ለምን ይቆራረጣል? ለመሆኑ ከዚህ የሕዝብ ብሶትና ጥያቄ በስተጀርባ ያሉት እውነተኛ ሚስጥሮች ምንድናቸው? ኢትዮ ቴሌኮም የማይነግረን ግልጽ የኢንተርኔት ዝርፊያና ስልታዊ ማጭበርበርስ እንዴት ይፈጸማሉ? እነሆ የዛሬው መሰናዷችን ለሁሉም መጠይቆች መልስ አለውና እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ይህ የብዙ ኢትዮጵያውያን የዘወትር ብሶትና የሕዝብ ችግር ነው። አንሊሚትድ ወይም ገደብ የለሽ ጥቅል ገዝተን ኢንተርኔቱ እንደ ኤሊ ሲሳብ ለምን ማለታችን አይቀርም። ለዚህ ችግር በስተጀርባ ያሉትን እውነተኛ ሚስጥሮችና ኩባንያዎቹ የማይነግሩንን ቴክኒካዊ ዘዴዎች እንደሚከተለው አብራራቸዋለሁ። ዛሬ በተጨባጭ በምስል እንደምናየው ተቋሙ በግልጽ የንግድ ሴራ የደንበኞቹን ኪስ እያጸዳ ይገኛል። ከላይ ያሉት ሁለት ምስሎች የዚሁ ሴራ ሕያው ምስክሮች ናቸው። ልዩነቱን ተመልከቱ። አንደኛ ጥቅል ወይም ሊሚትድ ፓኬጅ ሲሆን እንደ አቦ ሸማኔ። በሁለተኛው ምስል ላይ እንደሚታየው የገዛነው በሜጋባይት የተገደበ ጥቅል ሲሆን ፍጥነቱ 13.84 ሜጋባይት ፐር ሰከንድ ይደርሳል። ለምን መሰላችሁ? የገዛነው ዳታ በፍጥነት ተለብልቦ እንዲያልቅና ደግመን እንድንገዛ ስልታዊ በሆነ መንገዱ ስለሚመቻች ነው። እዚህ ጋር 4G ፍጥነቱ በሙሉ አቅሙ ይለቀቅሎታል። ሁለተኛ ያልተገደበ ወይም አንሊሚትድ ሲሆን ከኤሊም የዘገየ። በመጀመሪያው ምስል ላይ እንደሚታየው ነገር ግን አንሊሚትድ የተባለውን ጥቅል ስንገዛ ነገሩ ሁሉ ይገለበጣል። ልክ ክፍያውን እንደፈጸምን ፍጥነቱ ወደ 0.47 ሜጋባይት ፐር ሰከንድ ዝቅ እንዲል ይደረጋል። ይህ የቴክኒካል ችግር ሳይሆን ግልጽ የሆነ ትሮትሊንግ ወይም የፍጥነት ገደብ ሴራ ነው። ያልተገደበ ሳይሆን ያልተገደበ ስቃይ ነው። ገንዘባችንን የምንከፍለው ለፍጥነት እንጂ የሎዲንግ ምልክት ቀኑን ሙሉ እያየን እንድንናደድ አይደለም። ማህበረሰቡ ሊያውቃቸው የሚገቡ ድብቅ አሰራሮች። አንደኛ የኤፍዩፒ ወይም ፌር ዩዜጅ ፖሊሲ ማጭበርበር። በዓለም አቀፍ አሰራር አንሊሚትድ ሲባል የተወሰነ መጠን ለምሳሌ 5 ጂቢ ከተጠቀሙ በኋላ ፍጥነት ሊቀንስ ይችላል። ነገር ግን ኢትዮ ቴሌኮም ይህንን መረጃ ለደንበኛው በግልጽ አይናገርም። ያልተገደበ ብሎ ሸጦ ውስጡ ግን በድብቅ የፍጥነት ገደብ በማስቀመጥ ደንበኛውን እያታለለ ይገኛል። ይህ መረጃ በሽያጭ ወቅት ለደንበኛው በግልጽ ሊነገረው ይገባል። ሁለተኛ የቴክኖሎጂ መድሎ። በከፈልንበት የ4G ወይም 5G ኔትወርክ የ2G ፍጥነት መስጠት ዝርፊያ ካልሆነ ምን ሊባል ይችላል? ኔትወርኩ እያለ ፍጥነቱን መገደብ ተቀባይነት የሌለው አሰራር ነው። ሶስተኛ የኢኮኖሚ ብዝበዛ። ተቋሙ ፍጥነቱን የሚጨምረው በሊሚት ፓኬጅ ሲሆን ብቻ መሆኑ ደንበኛው ቶሎ አለቀብኝ ብሎ እንዲያምንና በየቀኑ ተጨማሪ ብር እንዲያወጣ ለማስገደድ የታለመ ስልት ነው። አራተኛ የተፎካካሪ አለመኖር እንደ ዕድል መጠቀም። ሳፋሪኮም ወደ ገበያው ቢገባም ተደራሽነቱ በአገር አቀፍ ደረጃ ገና ደካማ በመሆኑ ኢትዮ ቴሌኮም ይህንን እንደ ክፍተት በመጠቀም ደንበኞችን ያለ አማራጭ እያሰቃየ ይገኛል። ውድድር በሌለበት ጥራት የለም። አምስተኛ የግልጽነት ወይም ትራንስፓሬንሲ ጉለት። ተቋሙ በየጊዜው አዳዲስ ጥቅሎችን አስተዋወቅኩ እያለ በሚሊዮን የሚቆጠር ብር ለማስታወቂያ ያወጣል። ነገር ግን ስለ ጥቅሎቹ ዝርዝር ገደቦች ወይም ተርምስ ኤንድ ኮንዲሽንስ በግልጽ አይናገርም። ለምሳሌ አንድ ደንበኛ አንሊሚትድ ሲገዛ
በቀን ውስጥ ስንት ጂቢ ከተጠቀመ በኋላ ፍጥነቱ እንደሚቀንስ አስቀድሞ የማወቅ መብት አለው። ይህንን መረጃ መደበቅ ደግሞ በሕግ ጭምር የሚያስጠይቅ የተጠቃሚዎች መብት ጥሰት ነው። ስድስተኛ የዲጂታል ኢኮኖሚ እድገትን ማደናቀፍ። ሀገሪቱ ዲጂታል ኢትዮጵያ በሚል መሪ ቃል ዜጎች በኢንተርኔት ሥራ እንዲሰሩ፣ እንዲማሩና እንዲነግዱ እያበረታታች ባለችበት ወቅት የኢትዮ ቴሌኮም የፍጥነት ገደብ ለወጣቱ ትልቅ እንቅፋት እየሆነ ነው። በተለይ በቤት ውስጥ ሆነው ኦንላይን ለሚሰሩ ወይም ሪሞት ወርከርስና ለተማሪዎች ያልተገደበ ጥቅል ገዝተው ኢንተርኔቱ አለመስራቱ የኢኮኖሚና የጊዜ ኪሳራ እያደረሰባቸው ይገኛል። ሰባተኛ የአገልግሎት ጥራትና የዋጋ አለመመጣጠን። ኢትዮ ቴሌኮም በየጊዜው የታሪፍ ጭማሬ ሲያደርግና በቢሊዮን የሚቆጠር ትርፍ መሰብሰቡን ሲያበስር እንሰማለን። ነገር ግን ይህ ትርፍ ወደ አገልግሎት ጥራት አልተቀየረም። ደንበኛው የሚከፍለው ክፍያ ከሚያገኘው የኤሊ ፍጥነት ኢንተርኔት ጋር ፈጽሞ አይመጣጠንም። ይህ ደግሞ በግልጽ ደንበኛን መበዝበዝ ነው። ስምንተኛ የደንበኞች ቅሬታ ሰሚ ማጣት ወይም ከስተመር ኒግሌክት። ማንኛውም ደንበኛ ችግር ሲያጋጥመው 994 ላይ ደውሎ የሚያገኘው ምላሽ ችግሩ ከስልክ ነው ወይም ኔትወርክ አካባቢ ላይ ችግር ስላለ ነው የሚል አሰልችና ተደጋጋሚ ምክንያት ነው። የደንበኛን ቅሬታ በጥልቀት መርምሮ መፍትሄ ከመስጠት ይልቅ ጥፋቱን ወደ ደንበኛው ማላከክ የተቋሙ መለያ ሆኗል። ዘጠነኛ የማስታወቂያ ማታለል ዲሴፕቲቭ ማርኬቲንግ። ተቋሙ በሚሊዮን የሚቆጠር ብር በማውጣት በሚያሰራቸው ማስታወቂያዎች ፈጣንና አስተማማኝ እያለ ይሰብካል። ነገር ግን በተግባር ያልተገደበ ጥቅል የገዛ ደንበኛ ቪዲዮ ቀርቶ ሜሴጅ መላክ አቅቶት ሲቸገር ይታያል። ይህ ማስታወቂያና መሬት ላይ ያለው እውነታ አለመገናኘት ተቋሙ ለደንበኞቹ ያለውን ንቀት ያሳያል። አስረኛ የሀገራዊ ምርታማነት ላይ የሚፈጥረው ተጽዕኖ። ኢንተርኔት ዛሬ ለኢትዮጵያ የቅንጦት ሳይሆን የህልውና ጉዳይ ነው። ኢንተርኔት ሲዘገይ ባንኮች ሥራ ያቆማሉ። የውጭ ምንዛሬ የሚያስገኝ የፍሪላንስ ሥራ ይስተጓጎላል። ተማሪዎች መረጃ ያጣሉ። ኢትዮ ቴሌኮም የራሱን ጥቅል የመሸጥ ትርፍ ብቻ በማሰብ የዜጎችንና የሀገርን ምርታማነት እየገደለ ይገኛል። በመሆኑም ለኢትዮ ቴሌኮም ጥያቄ አለን። አንሊሚትድ ብላችሁ ሸጣችሁልን፣ ለምን ፍጥነቱን በድብቅ ትገድቡታላችሁ? ለምንድነው በጥቅል ወይም ሊሚትድና በአንሊሚትድ መካከል የሰማይና የምድር ያህል የፍጥነት ልዩነት የሚኖረው? ይህ አሰራራችሁ ለደንበኛ ካላችሁ ንቀት ነው ወይስ ተፎካካሪ ስለሌላችሁ? በዚህ ወቅት አላስፈላጊ የዋጋ ጭማሪስ ለምን አስፈለገ? ሲለጥቅ የኛ ጥያቄ በየዓመቱ የምታተርፉት ቢሊዮን ብር ስራው ምንድን ነው? ፈጣን የኢንተርኔት መስመር የማዘረጉልንስ ለምንድን ነው? ውድ የቻናላችን ታዳሚዎችና ተከታታዮች እናንተስ ተመሳሳይ ችግር አጋጥሟችኋልን? የእናንተስ የኢንተርኔት ፍጥነት ስንት ነው? እስቲ በኮሜንት መስጫው ሳጥን ላይ የፍጥነት ልኬታችሁን ወይም ስፒድ ቴስት ስክሪንሻት እያነሳችሁ አጋሩን። ድምፃችንን እናሰማ። ይሄ በደል እንዲቆም ይህን ቪዲዮ ለሁሉም ሼር በማድረግ አድርሱልን። ጨርሻለሁ። በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።